ኦርቶዶክስ ቤተክርስቲያን ከአንድ እስከ 30 ቀን እየቆጠሩ ቅዱሳኑን ማሰብ፣ በተለይ ደግሞ በየቦታው በእነሱ ስም ቤተክርስቲያን ሰርቶ ነገር ሁሉ ቅዱሳን ቅዱሳን መባሉ ኢየሱስን አልሸፈነውም ትያለሽ? መጽሐፍ ቅዱስ ኢየሱስን ሸፍኖታል ብለሽ ታምኛለሽ? ምን ማለት ነው? መጽሐፍ ቅዱስ የቅዱሳን ታሪክ በብዛት የሰፈረበት መጽሐፍ ነው። ቅዱሳን ብለን የምንጠራቸው እግዚአብሔር ሰዎች በተለያየ ጊዜ ከእግዚአብሔር ጋር ስላደረጉት ቃል ኪዳን፣ ስለፈጸሙት ገድል፣ ስላጋጠማቸው ውጣ ውረድ፣ ትዕግስታቸውና መሰል ነገሮች ተጽፎ የምናገኝበት መጽሐፍ ነው። ለምሳሌ ኦሪት ዘፍጥረትን እንውሰድ። ስለ አዳምና ሔዋን፣ ስለ አቤልና ቃየል አቤልን እንዴት እንደገደለው፣ ስለ ሄኖክና ኖህ፣ ስለ አብርሃም፣ ስለ ይስሐቅ፣ ስለ ያዕቆብ፣ ስለ ልጆቹ፣ ስለ ሶዶምና ጎሞራ፣ ስለ ሎጥ፣ ስለ ሚስቱ የሚተርክ የመጽሐፍ ቅዱስ ክፍል ነው። ዘጸአት ጋር ሲመጪ ደግሞ ሙሴ ሕዝበ እስራኤልን ከግብጽ ምድር በእግዚአብሔር ትእዛዝ ነጻ ሲያወጣቸውና የገጠማቸውን ጭምር የሚተርክ የመጽሐፍ ቅዱስ ክፍል ነው። እንዲሁም ሌሎቹም መጽሐፈ ኢያሱ፣ ስለ ኢያሱ ታሪክ፣ ነገስት፣ መሳፍንት፣ ስለ ዳዊት፣ ስለ ሶሎሞን፣ ስለ ሐና፣ ስለ ሳሙኤል፣ ስለ ሶምሶን፣ ስለ ኤልሳ፣ ስለ ኤልያስ፣ መጽሐፈ ሩት፣ መጽሐፈ አስቴር ተመልከች። ሙሉ ቅዱሳን እግዚአብሔር ልጆች ስለ መውደቅ መነሳታቸው ገድላቸውን ጭምር የተጻፉባቸው ክፍሎች ናቸው። በእነዚህ የብሉይ ኪዳን መጽሐፍት እግዚአብሔር በቅዱሳኑ ተገለጠ እንጂ አልተሸፈነም። አዲስ ኪዳን ላይ ስንመጣም ቀድሞ የምናገኛቸው አራቱ ወንጌላት የጌታችን የኢየሱስ ክርስቶስን መወለድና በምድር ላይ እግዚአብሔር ወልድ የፈጸማቸውን የድህነት ስራዎች ገልጦ የሚተርክ ነው። ከዚህም ጋር ተያይዞ ድንግል ማርያምን፣ 12ቱ ሐዋርያትን፣ መቅደላዊት ማርያምን፣ ባለሽቷ ማርያምን ታሪክ አብሮ የሚይዝ። ስለዚህ የቅዱሳን ታሪክ በወንጌል ላይ መጻፉ ክርስቶስን አልሸፈነው፣ ይበልጡኑ ገለጠው እንጂ። ቀጥሎ የሐዋርያት ስራ። ይህ ክፍል በወንጌል ላይ ራሱ ኢየሱስ ክርስቶስ የመረጣቸውና ደግሞ ሌሎች እውነት የተሰበከላቸው ክርስቲያኖች ስራ የሚተርክ ክፍል ነው። ያውም ይህ ክፍል ሐዋርያት ስለደረሰባቸው መከራና እንግልት፣ ጽናታቸውን፣ እስራታቸውን፣ ፈውሳቸውን ሁሉ የሚተርክ የመጽሐፍ ቅዱስ ክፍል ነው። በዚህም ክፍል ክርስቶስ ኢየሱስ በቅዱሳኑ ተገለጠ እንጂ አልተሸፈነም። በመጨረሻም መልእክታት ናቸው። ሐዋርያት በተለያየ ሁኔታ ውስጥ ነው ለተለያዩ አብያተ ክርስቲያናትና ሰዎች የላኩት ደብዳቤ ወይም መልእክት ነው። በዚህም ኢየሱስ ክርስቶስ እንዴት እንደተገለጠ ተጽፏል እንጂ አልተሸፈነም። ታዲያ ታላቁ መጽሐፍ ቅዱስ እጅግ ብዙ የቅዱሳንን ታሪክ፣ ገድል፣ ተአምር ይዞ ሳለ ክርስቶስ ኢየሱስን ከመሸፈን ይልቅ ገልጦ እንዳሳየን ከተረዳን ከአንድ እስከ 30 ቀን የተሰጣቸው ሆኖ ቤተክርስቲያን የተሰየመላቸው ቅዱሳን እንዴት ክርስቶስ ኢየሱስን ሸፍኖታል ለማለት እንደፍራለን። የቀናት ብቻ ሳይሆን የዘመናት ሁሉ ጌታ ልዑል እግዚአብሔር ሆኖ ሳለ ለቅዱሳኑም ቀን ተሰጥቷቸዋል። በዚያ ቀን ያ ቅዱስ የሚታሰበው ስለ ሁለት ነገር ነው። አንድ የጻድቅ መታሰቢያ ለበረከት ነው ብሎ በብሉይ ኪዳን የተነገረልንን ራሱ ጌታ ኢየሱስ በደቀ መዛሙርቱ ስም ቀዝቃዛ ውሃ በመስጠት ዋጋ እንድናገኝ ያዞናል። ክርስቶስ ለተናገረው ቃል በመገዛት ያ ቅዱስ ስለ ክርስቶስ ሰማዕትነት የተቀበለበትን ወይም የተወለደበትን ቀን በማሰብ በዚያ ቀን ላይ የተራበን በማብላት፣ የተጠማን በማጠጣት፣ የታረዘን በማልበስ፣ የታሰረን በመጠየቅ ለቃሉ ታምነን እንጠብቀዋለን። ጌታም ተርቤ አብልታችሁኛልና፣ ተጠምቼ አጠጥታችሁኛልና እናንተ የአባቴ ብሩካኖች ኑ እኔ ወዳዘጋጀሁላችሁ ርስት ውረሱ እንዲል እናደርገዋለን። ዓለም የኢድስ ቀን፣ የእጅ መታጠብ ቀን፣ የቫላንታይን ቀን ብላ ሁሉን ዘግታ በምታከብርበት ጊዜ ራሳቸውን ስለ ክርስቶስ አሳልፎ የሰጡ ቅዱሳንን ቀን ሰጥቶ ማሰብ ምኑ ጋር ነው በደሉ? ሌላው ቤተክርስቲያን በቅዱሳን ስም መሰራቱ ነው። ይህም ዛሬ ሳይሆን ጥንት የነበረ ሲሆን ሰለሞን ያሰራውን ቤተ መቅደስ እንኳን የሰለሞን ቤተ መቅደስ ተብሎ እንደሚጠራ ይታወቃል። በቅዱሳን ስም የሚሰራው ቤተክርስቲያን ለዛ ቅዱስ መታሰቢያ እንዲሆን ተደርጎ እንጂ የቤተክርስቲያን ባለቤት ኢየሱስ ክርስቶስ መሆኑ አንቺም የሚጠፋሽ አይመስልም። በትንቢተ ኢሳይያስ ምዕራፍ 56 ከቁጥር 4 ላይ እግዚአብሔር ሰንበቴን ስለሚጠብቁ ደስ የሚያሰኘኝን ነገር ስለሚመርጡ ቃል ኪዳኔንም ስለሚይዙ ጃንደረቦች እንዲህ ይላልና በቤቴና በቅጥሬ ከወንዶችና ከሴቶች ይልቅ የሚበልጥ መታሰቢያና ስም እሰጣችኋለሁ፣ የማይጠፋ የዘላለም ስም እሰጣችኋለሁ የሚለው የጌታ ቃል ሲፈጸም ታይዋለሽ።